ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ይህ ሳቢያር ኤሌክትሮኒክስ ነው። እንደ የልብስ ማጠቢያ ማሽናችን ይሰራል። ከውጭ ይታየናል። ምን ያህል አስቸጋሪ ችግር እንዳለበት የውስጡን ላሳያችሁ ፈልጋለሁ እና በተለያዩ የስራ አጋጣሚዎች ስንወጣ እንዲሁ ለስራ ስለምንቀርጽ እነዚህም ቪዲዮዎች ለእናንተ ላሳያችሁና ትምህርት እንድትወስዱበት ለማድረግ ነው። እንደምትመለከቱት ማሽናችሁ ከውጭ ያጠበ ወይም እያጠበ ሊመስል ይችላል እንጂ አንደኛ ብዙ ጊዜ እናንተ እንደምትነግሩን በጣም ከፍተኛ ጠረን የልብስ ጠረን ያመጣል። ወይም ልብስ ላይ ደግሞ በተለይ ነጭ ልብስና ሌሎች ስስ የሆኑ ልብሶች ላይ ነጠብጣብ ወይም ደግሞ ምልክት ያደርጋልና ብዙ ጊዜ የምትነግሩን ምን ይሻላል የምትሉ ነው። ዛሬ የሚሻለው ብለን እንደ መፍትሄ ይዘነው የመጣ ነው። ማጠቢያ ማሽኖ ተበላሽቶ ከማቆሙ በፊት አስቀድመው ችግሩን መለየትና ሰርቪስ ወይም ጽዳት እንዲጸዳ እንዲታጠብ ማድረግ የእናንተ የረጅም ጊዜ እንድትጠቀሙ የሚያደርግላችሁ ነው። ባለሙያም ብቻ ባይመጣም እናንተ ፈታችሁ ቤት ውስጥ እንደሚታየው ቪዲዮ ላይ ካቻ ቤቴ ብቻ ይዛችሁ መፍቻ ፈታችሁ በውሃ ወይም እንደዚሁም በቧንቧ ሰክታችሁ በመርጨት ሞተሩ እንዳባችሁ አድርጋችሁ በጥንቃቄ ማንም ሰው የማንም እርዳታ ባለሙያ ሳጠሩ ወጪ ሳታወጡ ራሳችሁ ፈታችሁ ማዝራት የምትችሉት ነገር ነው። እንደሚታየው ምን ያህል ቆሻሻ እንደያዘ ይህ የማጠቢያው ፓርት ነው። እጅግ በጣም ብዙ ቆሻሻ ነው ያለው። በእርግጥ የሚታጠበውም የቆሻሻ ልብስ ስለሆነ በየጊዜው በየወቅቱ እንዲጸዳ ሰርቪስ እንዲደረግ እንዲታጠብ ከቻላችሁ ራሳችሁ ካልቻላችሁ ደግሞ ለባለሙያ ጠርታችሁ ሰርቪስ እንዲደረግ እንዲጸዳ ማድረግ ለቃችሁ የረጅም ጊዜ አገልግሎት ሰርቪሱ እንድታገኙ ያግዛችኋል። አብዛኛውን ከስተመር ከተገዛ በኋላ ተነክቶ አያውቅም የሚል ሀሳብ ይዘው 10 ዓመት 7 ዓመት ከዛም በላይ ማሽኑ ተፈቶ ሳይጸዳ ሰርቪስ ሳይደረግ እንደዚሁ እንደተቀመጠ ካሁን እንደሚታየው አውቶማቲክ ማሽን ወጥ የተደፋበት ሲሆን ዘይት ወይም ደግሞ የጋራጅ ኦሊዮ የተደፋ የሚመስልና ብልሽቱ ከፍ ያለ ነው የሚሆነው። አሁን ጊር አበላሽቶ ነው። ጊር ለመቀየር ስንፈተው እንደዚህ በቃ እጅግ በጣም ከባድ ነው። በተለይ አውቶማቲክ ማሽን ሲሆን ደግሞ ኮስቱ ከፍ ያለ ከመሆኑ ገበያ ላይም ካለው ለጥገናም ከምታወጡት ወጪው አንፃር በየጊዜው ሰርቪስ ማድረግ ቼክ ማስደረግ እጅግ በጣም አዋጭ ነው እንላለን እኛ። አዲስም ገዛችሁ አሮጌ በአግባቡ መጠቀም ካልቻላችሁ ዞሮ ዞሮ ያለ ማጠቢያ ማሽን ህይወት አሁን አስቸጋሪ ነው። አብዛኛው አውቶማቲክ ማሽን የምትጠቀሙ ሰዎች እንደዚሁ አይ ቲንክ እኔ እንስሳ ነፍሳት ሁሉ የምናገኝበት አጋጣሚ ያለ አይጥ ውስጥ ይገኛልና ሰርቪስ እናደርግላችኋለን። ደውሉልን። ስልካችን ባዮ ላይ ያለ 0913841377 ይደውሉልን። ያሉበት ድረስ እንመጣለን። ሰርቪስ እናደርግልዎታለን፣ እንጠግንዎታለን። ያገለገሉ እቃ እንገዛለን። የልብስ ማጠቢያ፣ ፍሪጅ፣ ኦቭን፣ ማይክሮ ኦቭን፣ ቲቪ፣ ሁሉንም የኤሌክትሮኒክስ እቃዎች እንገዛለን፣ እንሸጣለን፣ እንጠግናለን። መለወጥም ከፈለጉ እንለውጣለን። እጅግ ብዛት ያላቸው ጥራት ያለው የኤሌክትሮኒክስ እቃዎች ያገለግሉ መግዛት